Hello my lovelies, welcome back to my channel. አሁን ከጧቱ 2 ሰዓት ተኩል ነው እና እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ. Happy Easter. Get ready with me to go shopping for Easter. እስቲ እንግዲህ ወደ ገበያ ለመሄድ እንዘጋጅ. መጀመሪያ ያው ሰንስክሪን መጠቀም አለብን. አንዳንድ ሰዎች ሰንስክሪን መጠቀም ጥሩ አይደለም ውስጥ ያሉት ኬሚካሎች ቆዳችንን ይጎዳሉ ምናምን የሚሉ ነገሮችን አይቻለሁ ግን I still use it because somehow ፊቴ ላይ ለውጥ አይቼበታለሁ. ያው ፀጉሬን እንግዲህ በጠር አድርጌ እንደዚህ ነስነስ ላድርግባችሁ በደንብ እንግዲህ የምጠቀመው ትሪትመንት እንግዲህ ወደ ኋላ መለስ ብላችሁ የሰራሁላችሁ ቪዲዮ ላይ ማየት ትችላላችሁ. ለዚህ ፀጉሬን አበጥሬ ያው ሁልጊዜ ምንድነው የማደርገው ገበያ ለሄድ ስል I always wear በጣም ኮንፊ የሆነ ነገር ነው የምወደው, which means like ምንድነው ታይት ነገር ወይም ደግሞ like more like ይሄ ሱሪ ምናምን ነው የምለብሰው. ግን since it's holiday I just put on ይሄንን like በጣም ሲምፕል የሆነች ቀለል ያለች ጋውን ያው የባህል ልብስ ናት ያደረኳት እንትን ሰዓት ግድ ነው ሰዓቴን አደረኩኝ. የሆሊዴይ ቫይቡ እንዲኖረኝ ነው እንደዚህ ለበስኩትኝ. and I always wear sneakers like ሸራ ነገር ምናምን ማደርገው more comfort ስለሚኖረው. ቫዝሊን ነው እንግዲህ ከንፈሬን መቀባው just moisture ለማድረግ ቫዝሊን እንደዚህ ተቀባው. Don't ask me why I'm using Vaseline, just moisture ለማድረግ ነው. And this is how I look. Let's go. I still look like a puffy on a fit me handling by the way. So I'm on the way just to show you guys at this date in that I've seen most of you like my viewers of that you were not in Addis I think, so I just want to show you around. መንገዱ እንደዚህ ይመስላል on the way to ሾላ. ያው most of the time የምሄደው እኔ እዚሁ አካባቢ ያለውን መሪ የሚባል ገበያ ቦታ አለ. most of the time ለቤት grocery ማደርገው ወይም ደግሞ የቤት ቲማቲም ሽንኩርት ምናምን እንደዚህ አይነት ነገሮችን የምገዛው ከመሪ ነው. ግን የበዓል ነገር especially ደግሞ like ይሄ ዶሮ ቡና እጣን ምናምን most of the time የምገዛው ከሾላ ነው. እና ሶ ቂቤ እንደዚህ አይነት ነገሮችን ከሾላ ነው የምገዛው. since ማለት ብችል ሾላ ሁሌም ብገዛ ደስ ይለኛል ግን ሩቅ ስለሆነ ሾላ መርጫለሁ. እዚህ ጋር የምናየው ይሄ በጣም የሚያምር ቤተክርስቲያን CMC ሚካኤል ነው. so yeah መንገዱ እንግዲህ ይሄንን ይመስላል. ለማለት ያው እንግዲህ ቡናዬን ገዛው. እዚህ ፎቶ ላይ እንደምታዩት ያደረኩት ቀለበት እዚህ ቪዲዮ ላይ ያደረኩት ቀለበት ከግዝ ዋች ጁዌለሪ ነው. በስጦታ መልክ የተሰጠኝ ሲሆን go and like check them out. በጣም የሚገራርሙ very beautiful የሆኑ ሰዓቶች locally made ናቸው. በጣም የሚያማምሩ አቡነ ዘበሰማያት እንዲሁም ደግሞ በግዝ ቁጥር ዲዛይን የተደረጉ ሰዓቶችን ይሰራሉ. አሁን ላይ የምገኘው 20 ሜትር ሰሚት 20 ሜትር የሚባል አካባቢ ሲሆን ከዚህ ደግሞ ለበዓል የሚያምር ውብ የሆነ
የሀገር ልብስ የሰራችልኝ የኔ ዲዛይን ትባላለች። የሀገር ልብሴን ፒክ ካደረኩ በኋላ ይኸው እንደዚህ ቤቴ ዘማሪዎች መጥተዋል። እንግዲህ ኢንጆይ ይሄ የበዓል ቀን ጠዋት ላይ የኔም የልጄን ልብስ ከድንቅ ስራ ሲሆን የኔ ደግሞ ከኔ ዲዛይን ይሆናል ነው የገዛሁት ማለት ነው። ሰው የኔ ዲዛይን ይሄን የመሰለ የሀገር ልብስ ከፈለጋችሁ የኔ ዲዛይንን ማናገር ትችላላችሁ። ሰው እንደዚህ የበዓል ቀን እኔም ልጄም አምሮብን እንደምታዩት እንግዲህ እዚህ ቪዲዮ ላይ የልጄ ልብስ እንዳልኳችሁ ከድንቅ ስራ ነው። የኔ ደግሞ ከኔ ዲዛይን ነው። ለበዓላችን አምሮብን አሸብርቀናል። ልጄ እዚህ ጋር በጣም እያስቸገረች ነው። ላይክ ካሜራው ጋር መምጣት ፈልጋ ሰው እንደዚህ ዝንጥ ብለን ይህንን ያማረ ምግብ ያዘጋጁትን ምግብ በልተናል። ቴንክ ዩ ፎር ዋቺንግ